እኔ መናገር ፈልገው የአልዓዛር እናት ነው። የአልዓዛር እናት ካሁን በኋላ ትንሱ ህይወት ላይና አልዓዛር ህይወት ላይ መግባት የለብሽም። ትልቅ ሰው ነሽ፣ በቃ መከበር አለብሽ። እነሱ እንደ እናት ሊያከብሩሽ ይገባል። እንደ እናት ማድረግ ያለባቸው ነገር እነሱ ልጆቻቸው አንቺ እናት ማድረግ ያለባቸው ነገር ማድረግ በሚገባ መልኩ ማድረግ አለባቸው። ሌላ ግን እነሱ ቤት ሄዶ እነሱ ሳይፈቅዱ እንደዚህ አድርጉ። አንቺ እኮ ለቤቱ ማለት እንግዳ ነሽ። በቃ ምንም ቢሆን እንግዳ ነሽ ለቤቱ። እነሱ የተጣሉበት የደበራቸው ነገር ካለ አንቺ ለማስተካከል ነው እንጂ መሄድ ያለብሽ። አንቺ አልዓዛርን አልዓዛር ይዘሽ ለመሄድ ነው እንዴ? ለመታከም ነው የመጣሽው አይደል? በቃ ህክምናሽን እስከምትጨርሺ እዛ ቆይተሽ እነሱ ያደረጉልሽን ነገር ተቀብለሽ እነሱን አመስግነሽ መሄድ ነው እንጂ አንቺ አልዓዛር ላይ እሷ አትመጪ እስካሁን ስለኔ ነው የምታወራው። ሰላም እንዴት ናችሁ ቤተሰቦች? እኔ በጣም ደህና ነኝ። ከሀገር ውጭም ሀገር ውስጥም ያለው ኢትዮጵያውያንና ኤርትራውያን ሰላማችሁ ይብዛ። ጠፍቼ ነበር። ዛሬ ግን በአንድ ነገር መጥቻለሁ እና እሱም ያው ሚዲያ ላይ እንዳያችሁት ትንሱና አልዓዛር ያሉበት ነገር በጣም ከባድ ነገር ውስጥ ነው ያሉት። ማዘርየውም የትንሱ ማዘርም ሄዳ ነበርና በዛ ሰሞን አሁን ደግሞ የአልዓዛር ማዘር እነ ትንሱ ጋር ሄዳ በጣም ትልቅ ግጭት ተፈጥሯል። ይሄ ግጭትም የተፈጠረው ትንሱና አልዓዛርን ከመለያየት በማሰብ ነውና ትንሱና አልዓዛርን ደግሞ በጣም ማለት ብዙ ሊለያያቸው የሚፈልግ ሰው አለ። አሁን ደግሞ ከቅርቤ ከሚሉት ሰው ከአልዓዛር እናት ትልቅ የሆነ ተቃውሞ ገጥሟቸዋልና ይሄ ነገር ደግሞ በጣም ያስፈራል። ማለት ቤተሰብ ጣልቃ ሲገባ በትዳር ውስጥ ምን እንደሚፈጠር ልታውቁ ትችላላችሁና የትንሱ ማዘር ደግሞ እያደረገች ያለችው የትንሱ ማዘር ሳይሆን የአልዓዛር ማዘር እያደረገች ያለችው ነገር ከትልቅ ሰው የማይጠበቅ በጣም የሚደብር ነገር ነውና እንኳን እነሱ ይቅርና እኛ ወጣቶች የማናደርገው ነገር ነው። በትዳር መሀል ቤተሰብ መግባት የለበትም። ለማስማማት ሊሆን ይችላል፣ ግን እስከዚህ ድረስ ቤተሰብ እነሱን ለመለያየት ጣልቃ መግባት አልነበረበትም እና እኔ በጣም ነው ያዘንኩት። እኔ አንድ ነገር መናገር ፈልጋለሁ። ለትንሱም ለአልዓዛርም ለአልዓዛር ማዘርም አንድ ነገር መናገር ፈልጋለሁና ከዛ በፊት ግጭት ተፈጥሮ ነበር። ስለ ትንሱ ሳወራ ትንሱ በአሁን ሰዓት ትንሱ ምንም ስህተት የለባትም። ሙሉ ስህተቱ የአልዓዛር ማዘርና አልዓዛር ጋር ነውና ትንሱ ምንም ችግር የለባትም። ቤታቸው ድረስ የሄደችው የአልዓዛር እናት ናትና ያው ሰው እንደ እንግዳ ነው። በቃ ሜትም ሲል እንደ እንግዳ ነው መሆን ያለበት። ልጇ ነው አልዓዛር እንግዲህ ሁላችንም እንደምናውቀውና አልዓዛር አሪፍ ትዳር ውስጥ ነው ያለው። ትንሱ እንደምታውቋት ምርጥ ልጅ ናት። ግን እሷ መታ ጣልቃ ገብታ ልጆቹን ለመበጥበጥ አልዓዛርን ለመበጥበጥ ትንሱን ለመበጥበጥ ከሷ የማይጠበቅ በጣም የወረደ ስራ እየሰራች ነበር። ይሄን ደግሞ እናንተንም እንዳሳዘነ እኛም ጓደኞቹን እንዳሳዘነ ሁላችንም ተሰምቶናልና አሁን ማለት እንፈልገው ስለ ትንሱ ምንም ይፈጠር ብቻሽን አይደለሽም። አልዓዛርም የፈለገው ነገር ሊያደርግ ይችላል። የአልዓዛር ማዘር የፈለገችው ነገር ልታደርግ ትችላለች። እኔ በጣም ነው የከፋኝ። ቪዲዮ ላይ ካያችሁት በርዘክተውባት ይሄዳሉ መጨረሻ ላይና በጣም የሚደብር ነገር ነው ያደረጉት። በቃ እንደዛ አይደረግም ሲጀመር። አልዓዛርም ብትሆን እንደዛ ማድረግ አልነበረብህ። ምንም ብትሆን በቃ ሚስት ናት። ለሚስት በቃ ትልቅ ክብር መስጠት አለብህ። ሚስትና ደግሞ እናት ማይስማሙ ከሆነ ሁለቱን ማገናኘት የለብም። መጀመሪያውኑ ይሄን አይነት ነገር እንደሚፈጠር ማሰብ ነበረብህ። ስለዚህ ትንሱ ምንም ነገር ይፈጠር እኔ ከጎንሽ ነኝ። መጀመሪያም እንደነበርኩት አሁንም እስከ መጨረሻው ከጎንሽ ነኝ ትንሱ እና በምን ነገር ሊከፋሽ አይገባም። አዎ እንደዚህ አይነት ነገሮች ሲፈጠሩ በጣም ይሰማሻልና አንድ ነገር ልልሽ እፈልጋለሁ። ብቸኝነት ተሰምቶሽ ሊሆን ይችላል፣ ግን እኔ በምንም ሁኔታ ውስጥ አብረሽ ለመሆን ቃል እገባልሻለሁና ትንሱ በቃ ካሁን በኋላ ምንም አይነት ንግግር አያስፈልግም። ታውቂያለሽ አንቺ እሷ ተሳሳተች ብለሽ የአልዓዛር እናት ተሳሳተች ብለሽ አንቺም እየተሳሳትሽ ነውና የማይሆን መልስ የማይሆን ነገር መናገር አያስፈልግም። ስለዚህ በምንም ሁኔታ ውስጥ ማድረግ ያለብሽ ብልጥ ሆነሽ አንደበትሽን መቆጠብ ነው ያለብሽና በየትኛውም አንቺ ትክክል ሁኚም አትሁኚም በየትኛውም ጎን እኔ ካንቺ ጋር ለመሆን ቃል እገባልሻለሁ እና ያው በቅርቡ እንደምንገናኝ ተስፋ አደርጋለሁ። ሁሉም ነገር ይስተካከላል ብዬ አምናለሁ። ሌላው አልዓዛርን መናገር ፈልገው ነገር ምንድነው አልዓዛር ይሄ ሁሉ ነገር ሲፈጠር መጀመሪያም ታውቃለህ ከዛ በፊትም ታውቃለህና አሁን ይሄ በጣም ቆየ እንደዚህ አይነት ነገር መፈጠር ከጀመረ ቶሎ ብለህ የሆነ በቃ እነሱ ማይገናኙበትን ነገር መፍጠር ነበረብህ። አንደኛ እናትህ ናት፣ እናትህን ምንም ማድረግ አትችልም። ሁለተኛ ደግሞ ሚስት ናት፣ ሚስትህንም ምንም ማድረግ አትችልም። ስለዚህ አንተ ማስተካከል የነበረብህ እነሱ እዚህ ነገር ውስጥ ሳይገቡ ነው። እናትና ሚስት ማይስማሙ ከሆነ የሚስማሙበት ነገር መፍጠር ነበረብህ። ስለዚህ ትልቁ ስህተት ያንተ ነው። ስለዚህ ካሁንም በኋላ ከእናትህ ጎን ከሚስት ጎን ሁን አልልም፣ ግን አንተ
ማድረግ ያለብህን ታውቃለህ። ስለዚህ እናትህንም በሚገባት ቋንቋ ሚስትህንም አንተን በምትረዳት መልኩ ሁለቱንም ሳታሳዝን የሆነ የጥበብ ቃል ተጠቅመ ሁለቱ የሚስማሙበትን ነገር መፍጠር አለብህ። እነሱ አሁን ትልቅ ጸብ ውስጥ ናቸው ማለት ለነገ ይደብራል። ዛሬ እንደዚህ መደረጉ ሚዲያ ላይ እንደዚህ መውጣቱ ለነገ ለህይወታቸው ይደብራል። ነገ ብዙ ቤተሰብ ይመሰረታል። አንተ ብዙ ቤተሰብ ትመሰርታለህና ይሄ ነገር ሲታይ በጣም ደባሪ ነገር ቦሪንግ ይሆናል። ስለዚህ ዛሬውኑ አንተ ነገ ዛሬ ሳትል ዛሬውኑ ይሄ ነገር ማስተካከል አለብህ። እኔ እንደ ወንድም ነው መክረህ ታውቃለህ። ትንሱ አዝና ሳያት በጣም ነው ያዘንኩት እና አሁን ልነግርህ ፈልገው ነገር የትኛውም ነገር አድርገ ሁለቱን ማስማማት አለብህ። ካልሆነ ደግሞ ትንሱ ያለችበት ሁኔታ እያየ ነው። የፍቺ ወረቀትን ስጠኝ እያለች ነው። እንኳን አብሮ ለመኖር ይቅርና በጣም መሯታልና የሁሉ ሰዓት ካንተ ጋር አብራ ኖራ አንተ ይሄን ነገር ፊክስ ሳታረግ ከቤተሰብ ጋር ያለው ነገር ሳታስተካከል መልሰ እሷ ላይ ጫና መፍጠር በጣም የሚደብር ነገር ነው እና አሁኑኑ እናትንም በሚገባት ቋንቋ እኔ አሁን መናገር አልፈልግም። እናትን ማይደረግ ነገር ነው ያደረገችው። በጣም ቢደብር ነገር ነው ያደረገችው። ከእናት እንደዚህ አይጠበቅም። እናት እንደውም ሲጋጩ ልጆቿ ሲጋጩ ባልና ሚስት የሆኑ ሰዎችን ሲጋጩ የማስታረቅ ስራ ሁለቱን አብሮ የማኖር ስራ መስራት በጎደላቸው ነገር አለውላችሁ ማለት ነው እንጂ እሷ ሁለታችሁ ስትጨቃጨቁ እየሳቀች እንደዚህ ማይደረግ ነገር ነው። በጣም ነው የደበረኝ እና ይሄን አይነት ባህሪ ለብቻዋ ማግኝታ እንደዚህ አይደረግም ብለ ማውራት አለበት። ከትንሱ ውጪ እሷን ማግኝተ ብቻዋን አግኝተ እንደዚህ ማድረግ አልነበረብሽም። ስህተቷን መናገር አለበት። እኔ እንደዛ ነበር ማድረገው። እናቴ ብትሆን እንደዚህ ተሰርተሻል፣ ስህተትሽ እንደዚህ ነው ብዬ መንገር ነበረብህ። ምክንያቱም ምንድነው እዛ ጋር ያልሆነ ነገር እየተናገረች ነበር። ጥለሽ ሂጂ እሱ ሌላ ሚስት አመጣለታለሁ ምናምን እያለች ነበርና ይደብር ነገር ነው። ትንሱ ላይ ሌላ ሴት ማሰብ እናት አንተ ለሌላ ሰው መዳር ይሄ ደባሪ ነገር ነው እና አንተ እዚህ ድረስ ከሚደረስ ድረስ ዝም ማለት አልነበረብን። እነዚህ ነገሮች መጀመሪያ ማስተካከል ነበረብን እና አሁንም ምን ነገር አላዛር ዛሬ ነገም ይሁን ይሄ ነገር ማስተካከል አለብን። አንደኛ እናትህን በቃ መምከር አለብህ። ልጅ ነው በቃ ምከራት። በጣም ትቀርባታለህ። ካንተ በላይ የሚቀርባት ሰው የለም። እሷ እያደረገች ያለችው ነገር የትንሱን ልብ የሚሰብር ነገር ነው። ትንሱ ከስንት ነገር ውስጥ እንደወጣች ስንት ነገር አልፋ እዚህ እንደደረሰች ሁላችንም የምናውቀው ነገር ነው። ባለፈው የዛሬ አመት አካባቢ እንደዛ ከኔ ጋር ተፈጠረ። አንተና ትንሱ ተጋይታችሁ ያ ነገር በብዙ ትግል ማስተካከል ቻለን እና ዛሬ ደግሞ የባሰ ነገር ነው የመጣው። ይሄም ነገር ደግሞ አንተና ትንሱ ሊለይ የሚችል ነገር ነው። የዛኔ እኔ ጓደኛዋ ነኝ። አንተ ስታስቀይማት ነው አታስቀይማትም ብዬ እኔ ያለውላት ብዬ መጣው። ዛሬ ደግሞ እናት ነው ያመጣችው። እናት ደግሞ በእናት የተነሳ ደግሞ በጣም ትልቅ ችግር ነው የሚፈጠረው። ምክንያቱም እናት ናት፣ እዚህ ጋር ደግሞ ሚስት ናት። ስለዚህ አንተ ከሁለቱም ወገን አይደለም እኔ የሆነ ነገር እንደዚህ አድርግ ከትንሱ ጎን ከእናት ጎን ሆነ አይደለም፣ ግን እናትህንም ለብቻው አግኝተ ይሄ የሄደችበት ቦታ ድረስ ሄደ እንደዚህ ማድረግ የለብሽም ካሁን በኋላ ይሄን አይነት ነገር እንዳታደርጊ ብለ ለትንሱም ብቻዋን ከቪዲዮ ውጪ ብቻዋን አግኝተ በስርዓቱ መምከር አለብህ፣ ማውራት አለብህ። በተለይ ጥፋቱ የእናት ነው። ስለዚህ እናት ደግሞ እኔ ምን እንዳሰበች አላቅም። ሁለታችሁ እንድትለያዩ ያልገባ ነገር ሊኖር ይችላል። በጣም ፈልጋለች። እኔ ለምን እንደሆነ አልገባም። ትንሱ መጥፎ ልጅ አይደለች። ትንሱ ለእናት በጣም የምታስብ ልጅ ናት። ላንተ የምታስብ ልጅ ናት። ለሁላችሁ ለቤተሰቦች የምትሳሳ ልጅ ናት እና ግን እናት እንደዚህ ና ክላምራ ትንሱን መናገር አልነበረባትም። ትንሱን በጣም እያስቀየመች ነው። ስለዚህ ሲሪየስ አድርገህ ይሄን ነገር ትኩረት ሰጠ እናትህን ማስተካከል አለበት። ትዳር አለበለዚያ ይፈርሳል። በጣም ብዙ ዋጋ ከፍላችኋል እዚህ ጋር እስከምትደርሱ ድረስ። አሁን ደግሞ እናት መታ ሌላ ሰው ቢሆን ችግር አልነበረውም፣ እናስተካክል ነበር። እኛም መታ እንደዚህ ብለን እናስተካክል ነበር። አሁን ግን እኛም ለመግባት ትንሽ የቤተሰብ ነገር ነው እና እናትህ ናት። ከኛ ይልቅ አንተ ትቀርባታለህ እናትህን። እኔ የምልህ ነገር አሁንም ነገም ዛሬም የምልህ እናትህን ማስተካከል አለበት። ካልሆነ አንተና ትንሱ አንድ ቀን አታድሩም፣ አንድ ቀን አትቆዩ። ስለዚህ ይኸው እንደ ወንድም እመክርሃለሁ። አንተ ጥሩ ሰው ነህ፣ መልካም ሰው ነህ። ብዙ ነገር ሳታቅ ልታጠፋ ትችላለህ። እንደዚህ ትንሱን ልትናገር ትችላለህ፣ ማዘርን ልትናገር ትችላለህ። ዛሬ ግን እንደ ወንድም የምነግርህ ነገር ድጋሚ ይሄን አይነት ነገር እንዳይፈጠር ከፈለክ እናትህ ጋር ሄደ 3 ቀንም 4 ቀንም ሳምንትም ቆይተ ይሁን እናትና ትንሱ ይቅርታ እንዲባባሉ ማድረግ አለበት። ካልሆነ ነገር ከባድ ጸብ ነው የሚፈጠረው። እኔ ይኸውልህ ትንሱ ከደወለችልኝ ከአንዳንድ ነው የምመጣው። ትንሱ እንደዚህ ከፍቶኛል፣ ደብሮኛል እና ካለችኝ እመጣለሁ። ምክንያቱም እኔ ትንሱ ማንም ሊያስቀይም ስለማልፈልግ ማለት ነው። ከዛ በፊትም እኔ እናንተ ከካሜራ ውጪ በጣም ብዙ ነገር አውርተናል። ካሁን በኋላ ትንሱን የሚያስቀይማት ነገር አንዳች ነገር እንዳታደርግ ከማንም ከጓደኛ ሊሆን ይችላል፣ ከቤተሰብ ሊሆን ይችላል፣ እሷን የሚያስቀይም ነገር አንዳች ነገር እንዳታደርግ ብዬ ነበር እና ዛሬ ደግሞ አንተ ኬርለስ ሆነ እናትህንም ዝም ብለ ትንሱንም ዝም ብለ የራስህንም ህይወት እየበጠበጥክ ነው። ዛሬውኑ ግን ምመክር ነገር
ትልቅ በቃ የእናንተን ትዳር የእናንተን ህይወት እኔ ስለምፈልግ ነው። አንተና ትንሱ ሁሌም አብራችሁ እንድትቀጥሉ ስለምፈልግ ነው። ስለዚህ ዛሬውኑ ማድረግ ያለብህ ነገር እናትን በስርዓቱ መምከር አለብህ። እናትን በስርዓቱ ማስተካከል አለብህ። ዛሬ ግን እንደ ወንድም የምነግርህ ነገር ድጋሚ ይሄን ነገር እንዳይፈጠር ከፈለክ እናትህ ጋር ሄደ 3 ቀንም 4 ቀንም ሳምንትም ቆይተ ይሁን እናትና ትንሱ ይቅርታ እንዲባባሉ ማድረግ አለበት። ከዛ በፊትም እኔ እናንተ ከካሜራ ውጪ በጣም ብዙ ነገር አውርተናል። ካሁን በኋላ ትንሱን የሚያስቀይማት ነገር አንዳች ነገር እንዳታደርግ ከማንም ከጓደኛ ሊሆን ይችላል ከቤተሰብ ሊሆን ይችላል እሷን የሚያስቀይም ነገር አንዳች ነገር እንዳታደርግ ብዬ ነበር እና ዛሬ ደግሞ አንተ ኬርለስ ሆነ እናትህንም ዝም ብለ ትንሱንም ዝም ብለ የራስህንም ህይወት እየበጠበጥክ ነው። ታረቅ አንቺ መጣር አለብሽ እንጂ አላዛርና ትንሱን ለመነጠል መሀከላቸው ገብተሽ አላዛርና ሂድ ትንሱ እዚሁ ቅሪ ደብዳቤውን ስጣት ወረቀቱን ቅደድላት ሌላ ሚስት አመጣልሃለሁ ስለቴን አስገባልሃለሁ። ይሄ የሚያሳፍር ነገር ነው። ከትልቅ ሰው የማይጠበቅ ነገር ነው። እኔ ቃላት የለኝም። በቃ እንደዚህ ለመናገር የሆነ በጣም ደባሪ ነገር ስለሆነ አሳፍሮኛል። ሳየው በጣም አሳፍሮኛል። ስለዚህ ዛሬውኑ አንቺም ከነሱ ህይወት እንድትወጪ እኔ ይኸው ባክብሮት ነው የምነግርሽ ከነሱ ህይወት ከትንሱ ህይወት እንድትወጪ። ምክንያቱም እኔ ትንሱ ልታዝን አልፈልግም። ያላዛር እናት የሚሰሙኝ ከሆነ ካሁን በኋላ ያላዛር ህይወት ውስጥና የትንሱ ህይወት ውስጥ በማይመለከት ነገር መግባት አያስፈልግም። ምክንያቱም አላዛር ትልቅ ሰው ነው፣ ትዳር ይዟል። እሱ ምን ማድረግ እንዳለበት የሚያውቅ ሰው ነው። ትንሱም ትልቅ ልጅ ናት፣ ምን ማድረግ እንዳለባት የምታውቅ ልጅ ናትና ትንሱን ለማሳዘን ካሁን በኋላ ምንም አይነት እርምጃ ባትራመጂ ደስ ይለኛል። ምንም አይነት እርምጃ ምክንያቱም ትንሱ በጣም ከፍቷታል። ቪዲዮ ላይ እንዳያችሁት ቤተሰቦች ትንሱ በጣም እያለቀሰች ነበርና ይሄ ነገር ደግሞ ይረብሻል። ነገ ይሄ ነገር ሊፈጠር ይችላል። አሁንም ቀጣይ ይሄ ነገር ሊፈጠር ይችላል። እለት ተለት ይሄ ነገር በተፈጠረ ቁጥር ትንሱና አላዛር እየተሰለቻቹ ነው የሚመጡት። ስለዚህ ዋንኛው ምክንያት ደግሞ ያላዛር እናት ናቸው። ያላዛር እናት እኔ በአክብሮት ነው የምነግርሽ ካሁን በኋላ እነሱ ህይወት ውስጥ እንዳትገቢ፣ ካሁን በኋላ እነሱ ህይወት ውስጥ እንዳትገቢ። ከዚህ በላይ እኔ ልናገር አልችልም። እና ቤተሰቦች እንዳልኳችሁ እኔ መናገር የምፈልገው ያላዛር እናት ነው። ያላዛር እናት ካሁን በኋላ ትንሱ ህይወት ላይና አላዛር ህይወት ላይ መግባት የለብሽም። ትልቅ ሰው ነሽ፣ በቃ መከበር አለብሽ። እነሱ እንደ እናት ሊያከብሩሽ ይገባል። እንደ እናት ማድረግ ያለባቸው ነገር እነሱ ልጆች ናቸው፣ አንቺ እናት ነሽ። ማድረግ ያለባቸው ነገር ማድረግ በሚገባ መልኩ ማድረግ አለባቸው። ለመታከም ነው የመጣሽው አይደል? በቃ ህክምናሽን እስከምትጨርሺ እዛ ቆይተሽ እነሱ ያደረጉልሽን ነገር ተቀብለሽ እነሱን አመስግነሽ መሄድ ነው እንጂ አንቺ አላዛርና ሂድ እሷ አትመጭም እስካሁን ስለኔ ነው የምታወራው ልታከመት ይችላል ልታስቀምጠኝ አልቻለችም አላዛር ታማያለሽ። ስለዚህ ይሄ ነገር መደረግ የለበትም። ካሁን በኋላ ይሄ ነገር እንዳታደርጊ። ደግነቱ ሄደሻል፣ ተመለሰሽም ልትመጪ ትችያለሽ። ስለዚህ ካሁን በኋላ ይሄ ነገር በምንም መንገድ ማድረግ የለብሽም። አላዛር ደግሞ አሁን ካሁን በኋላ ይሄ ነገር መፈጠር የለበትም። እናትን ቤቷ ላይም ሄደ የሆነ ቦታም ቀጥረ ሊሆን ይችላል ማስተካከል ካለበት አስተካከል። ትንሱ ስለዚህ ነገር አይመለከታትም። እናትን የማስተካከል ለህይወት ለትዳር የምትጠነቀቅ ከሆነ እናትህን አውርተ ዛሬውኑ አስተካክላት። ምክንያቱም አሁን ሄዳ አትቀመጥም። ምነግራችሁ ነገር ቤተሰቦች ያላዛር እናት ሄዳ አሁን አትቀመጥም ቤቷ ላይ። ስለ ትንሱ መጥፎ ነገር ማሰብ ጀምራለች። ትንሱና አላዛርን መለያየት ፈልጋለች። ስለዚህ አላዛርን ለሌላ ሴት መዳር ነው ሐሳቧና ምን እንዳሰበችም ግልጽ ነው እየተናገረችው ነበር። በአንዳንድ ቪዲዮ ላይ እንዳያችሁት ከሌላ ሴት ጋር ድረሃለው ስለቴ ሰምሯል ምናምን እንደዛ ከሆነ እሷ ከተፋታች እያለች ነበር። እናትን የምታስተካክል ከሆነ አስተካክል። ምክንያቱም ህይወቱ ትዳራችሁ የራሳችሁ ነው። ያንተና የትንሱ ትዳር ነው እንጂ የሌላ ሰው ጣልቃ ገብነት የሚያስፈልገው ትዳር አይደለም። እና ዛሬውኑ የምታስተካክል ከሆነ አስተካክል። ሌላ ካልሆነ ግን ከባድ ችግር ነው የሚፈጠረው። እኔም መምጣት አይቀርም እመጣና ግን ሌላ ነገር ውስጥ መግባት አንፈልግም። አላዛር ከዛ በፊት አውርተናል። በትንሱ ጉዳይ እኔ ምንም ነገር መስማት አልፈልግም። መወዳት እህቴ ናት። ስለዚህ ትንሱ ልታዝና አልፈልግም። ከዛ በፊት በጣም ብዙ ነገሮች ተነጋግረን እንደዚህ አይነት ነገሮች አፕል እንዳያደርጉ አሁን ተፈጠሩ። አላዛር ዘም ብለሃል። እናትህንም ማስተካከል አልቻልክም። ትንሱንም አይዞሽ ማለት አልቻልክም። ከትንሱ ጋርም ትሆናለህ፣ ከእናትህም ጋር ትሆናለህ። የሆነ ነገር አድርገህ ሁለቱንም ማስማማት አለብህ። ሁለቱንም የማያስከፋ ነገር አድርገህ ማስማማት አለብህ። ምንም ብትሆን እናት ናት። እናት ግን እናት ስለሆነች ስተት አሰራ ማለት አይደለም። እናት ናት ግን ስተት ሰርታለች። ትልቅ ስተት ነው የሰራችው። ከአንድ እናት የማይጠበቅ ነገር ስተት ሰርታለች። ስለዚህ የሰራችውን ስተት ደግሞ አንተ በግልጽ ካልነገርካት ማንም ሊነግራት አይችልም። እኔ ልነግራት አልችልም። ይሄ ቪዲዮ ብታየው ሌላ ነገር ነው የምትለው እሷ። ስለዚህ መንገር ያለበት ትክክል ናቸው እነ ብሩክ የሚናገሩት ነገር ትክክል ናቸው ብለህ እናትን መቆጣጠር ያለብህ አንተ ነህ። ትንሱን ደግሞ አይዞሽ በቃ እናቴ ስሜታዊ ሆና ነው ብለህ ማውራት አለብህ። ስለዚህ እኛ እናትን ለማስተካከል እኛ የሆነ ነገር ማድረግ የለበትም።
የለበትም። ዛሬውኑ ሌላ ነገር ሳይፈጠር እናትን ማስተካከል ካለብህ አስተካክል እላለሁ። እና ብዙ ቤተሰቦችም እየተናደዱ ነው። ብዙ ነገርም ሊፈጠር ይችላል ካሁን በኋላ ትንሱ እንደዛ ስትሆን ያዩ ሰዎችና በጣም እየተናደዱ ነው። ካሁን በኋላ እንደዚህ አይነት ነገር እንዳይፈጠር ከፈለክ ዛሬውኑ አስተካክል። እኔ ይሄን ነገር ነው መናገር ፈልገው እና ትንሱ አንድ ነገር ልሽ ፈልጋለሁ። ከዛ በፊትም አውርቼሻለሁ። በምንም ጉዳይ ይሁን አብሬሽ ነኝ። ምንም ይፈጠር ማንም ከጎንሽ ይጥፋ ያኩርፍሽም ማንም ያስጠጋሽ እኔ ሁሌም ከጎንሽ ነኝ። ስለዚህ ሊደብርሽ አይገባም። አንቺ ምክንያቱም ምንም ስተት ስላልሰራሽ ማለት ነው። እስካሁን አንቺ ምንም ስተት አልሰራሽም። ካሁን በኋላም አንድ ስተት እንዳትሰሪ አንቺም እያልሽ ነበር። መቀበል ባለብኝ መልኩ እቀበልሃለሁ ዶክመንቴን እያልሽ ነበር። ስለዚህ ምንም ያስጨንቅሽ ነገር የለም። የምትፈልጊው ነገር በሙሉ እኔ ማድረግ እችላለሁ። የትኛውም ነገር ይሁን እኔ ማድረግ እችላለሁ። አላዛርም ምንም ያስቀይምሽ እኔ ማድረግ እችላለሁ። ስለዚህ ብቸኝነት እንዳይሰማሽ። ሁለታችሁ ግን አንቺና አላዛር በዚህ ሰዓት በጣም መቀራረብ አለባችሁ። በጣም ማውራት አለባችሁ። እነዚህ አይነት ነገሮች ሊፈጠሩ ይችላሉ ከስንት አንዴ። አሁንም አንቺ ተረጋግተሽ አላዛር እናቱ ናት፣ ምንም ቢሆን እናቱ ስለሆነች ትንሽ ሊከፋው ይችላል እና እሱንም ለመረዳት ሞክረሽ ግን ዝም ብለሽ አንቺ መጥፎ ነገር ላለማውራት ሞክሪ። አላዛርንም መጥፎ ነገር ላለመናገር ትንሱ የአላዛር እናትም መጥፎ ነገር ላለመናገር ሞክሪ። ስተቱ ሙሉ በሙሉ ስተቱ የአላዛርና የአላዛር ማዘር ነው። በተለይ የአላዛር ማዘር በጣም ከባድ ስተት ነው የሰራችው። ካሁን በኋላ ይሄ ነገር ይደገማል ብዬ አላምንም። ይሄ ነገር ግን ከተደገመ ትንሱ አሁንም ነገም ይሁን ልመጣ ይችላል እና አሁን ትንሱ አላዛር ሁለታችሁ የተፈጠረውን ነገር ከማንም በላይ የማንም ጠልቃ ገብነት ሳያስፈልግ ሁለታችሁ ተነጋግራችሁ ማስተካከል አለባችሁ። የእናት የአባት የወንድም የእህት ምንም አይነት ጠልቃ ገብነት አያስፈልግም። ሁለታችሁ የተፈጠረውን ነገር ዛሬውኑ ማስተካከል አለባችሁ። በሌላ እኛ በምናገዛችሁ ነገር መግባት ባለብን ነገር ራሳችን እንገባለን እና ትንሱም ሁኚ አላዛርም ሁን ማስተካከል ያለባችሁ ቤታችሁን ሁለታችሁ ራሳችሁ ነው። የትንሱ ማዘር የአላዛር ማዘር ማናቸውም ጣልቃ ገብነት አያስፈልግም። ስለዚህ መጀመሪያ ትዳራችሁን የመሰረታችሁት እናንተ ናችሁ። ከዚህ በኋላ የምታስቀጥሉት እናንተ ናችሁ። እህት፣ ወንድም፣ ቤተሰብ፣ እናት፣ አባት አይደለም ያስቀጥላችሁ። ስለዚህ የተፈጠረውን ነገር አስተካክላችሁ ማስተካከል ያለባችሁ ሁለታችሁ ራሳችሁ ናችሁ። ካሁን በኋላ ይሄን ነገር እንዳይፈጠር የሆነ ነገር ገደብ አበጅታችሁለት መቀጠል አለባችሁ። ስለዚህ ካሁን በኋላ ይሄ ነገር እንዳይፈጠር ከፈለጋችሁ ሁለታችሁ ከየትኛውም ጊዜ በላይ መቀራረብ አለባችሁ፣ ማውራት አለባችሁ። ከዚህ በላይ እኔ መናገር አልችልም።